እዚህ አፕሊኬሽን ላይ ፕሪሚየም ተጠቃሚዎች ብቻ ይጠቀሙት የነበረውን ፊቸር አሁን ሁሉም ተጠቃሚዎች እንዲጠቀሙት አድርጓል። ፊቸሩ ምን እንደሆነና እንዴት እንደምታስተካክሉ ታሳያችኋለሁ። እስከዛ እናንተ ይሄን ቪዲዮ ላይክ እንዲሁም ፌቨራይት እያደረጋችሁ ጀምሩ። ይመቻችሁ። እዚሁ ዩቲዩብ አፕሊኬሽን ላይ ከዚህ በፊት ለፕሪሚየም ሰብስክራይበሮች ብቻ የነበረው ፊቸር አሁን ለሁሉም ክፍት ሆኗል። ይሄ ፊቸር ደግሞ ፒክቸር ኢን ፒክቸር ሞድ ነው። ይሄ ማለት በዩቲዩብ አፕሊኬሽን ቪዲዮ እያያችሁ ድንገት ሆም በተን ብትነኩ ወይም ደግሞ ከዩቲዩብ አፕሊኬሽን ብትወጡ በትንሽዬ ቦክስ ወይም ደግሞ በፒክቸር ኢን ፒክቸር ሞድ የዩቲዩብ ቪዲዮዎችን ማየት ትችላላችሁ ማለት ነው። ይሄም ደግሞ የፈለጋችሁትን የዩቲዩብ ቪዲዮ እያያችሁ መልቲታስክ ለማድረግ ይረዳችኋል ማለት ነው። ለምሳሌ በጎን በኩል ዩቲዩብ እያያችሁ እዚች ጋር ቴሌግራም መጻጻፍ ትችላላችሁ፣ ኢንስታግራም መክፈት ትችላላችሁ፣ ሜሴጆቻችሁን ማየት ትችላላችሁ ማለት ነው። የእናንተ ስልክ ላይ ይሄ ፊቸር ድንገት ካልመጣላችሁ ደግሞ መጀመሪያ ዩቲዩባችሁ ላይ ትገባላችሁ። ከዛ የእናንተ ፕሮፋይል ትነኩታላችሁ። ከዛ የሴቲንግ ምልክቷን ትነኩና ወደታች ወርዳችሁ ፕሌይባክ ምትለዋን ትነኳታላችሁ። ከዛ በኋላ ታች እንደምታዩት ፒክቸር ኢን ፒክቸር ምትለዋን ኦን ታረጓታላችሁ። እስቲ ሁላችሁ ሞክሩትና ከሰራላችሁ ሰርቶልኛል ብላችሁ ኮሜንት ላይ ጻፉልኝ። ይሄ ቪዲዮ እንደተመቻችሁ በጣም እርግጠኛ ነኝ። እንደዚህ አይነት ጽድት ያሉ የቴክ ቲፖች እንዲደርሷችሁ ደግሞ ኢምፔጅ ፎሎ ማድረግ እንዳረሱ። ይመቻችሁ። ፒስ